የተቀመጠባት ክርስቶስ ነውና ሊከበር የሚገባው ጌታ የሰማይና የምድር ባለቤት መሆኑን ስላወቁ ልብሶቻቸውን አነጠፉ ይላል። ሌሎቹ ደግሞ ዘንባባ እየሸነጠፉ እየገነጠሉ ቀዳሚዎቹ ከፊት ግማሾቹ ከኋላ ሆነው እንዲህ ማለት ጀመሩ ይላል። ሆሳዕና ለዳዊት ለሲሆን በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም ይሁን እያሉ እየዘመሩ የኢየሩሳሌምን ከተማዎች የኢየሩሳሌምን ጎዳናዎች እያጥለቀለቁ ወደ ቤተ መቅደሱ መገስገስ ጀመሩ። እየሰማችሁ ነው። ወደ ቤተ መቅደሱ ጉዞ ተጀመረ። አንዳንዶቹ ደግሞ ይህ የምንሰማው ምንድን ነው? መኑ ዝንቱ ውእቱ፣ ይህ ማን ነው እያሉ መጠየቅ ጀመሩ። ሌሎቹ ባላቸው እውቀት ይህማ ነቢዩ ኢየሱስ ነው እያሉ መናገር ጀመሩ። እርግጥ ነው ኢየሱስ ክርስቶስ ነቢይ ነው። እርግጥ ነው ኢየሱስ ክርስቶስ ሊቀ ካህን ነው። እርግጥ ነው ኢየሱስ ክርስቶስ በቀራንዮ ላይ ተገኝቶ ለዓለም ቤዛ የከፈለ አዳኝ ነው፣ አምላክ ነው፣ አባት ነው። ወገኖች ወደ ኢየሩሳሌም ቤተ መቅደስ ደረሱ። ቤተ መቅደሱ ታዲያ ወገኖቼ እንዳሰቡት አይደለም የሆነው። ዓላማውን ስቷል፣ ተበላሽቷል። መሸጫና መለወጫ የምንዛሬ ቦታ ሆኗል። ስለዚህ ክርስቶስ መጀመሪያ በምኩራብ እንደተማርነው ጅራፍ አበጅቶ ቤቴ የጸሎት ቤት ትሰኛለች እንጂ የንግድና የመለወጫ ስፍራ አይደለም ብሎ ሻጮችንና ነጋዴዎችን ከቤተ መቅደሱ አባረረ። ገበታዎችን ገለበጠ። ያለውን ሁሉ አስወገደ። ቤተ መቅደሱን አጸዳ ይላል። በዚህ መሃል ምን ሆነ መሰላችሁ? ታሪኩን ላሳጥረው ነው። ዝማሬውን የሰሙ የቤተ መቅደሱ አገልጋዮች፣ ሊቃነ ካህናቱ፣ ፈሪሳውያኑ አረ ጩኸት በዛሉ። ምን በዛሉ? ዝማሬውን እኮ ነው። ጩኸት በዛ። ቤተ መቅደሱ ጸጥታ ይፈልጋል። ቤተ መቅደሱ ተረበሸ። እባክህ ዝም አሰኛቸዋል። እነሱ ግን አልዘመሩ። እነሱ ግን አኮርፈዋል። እነሱ ግን ቅናት ይዟቸዋል። እሱ ግን እንዲህ አላቸው፣ እናንተ ዝም ብትሉ እንኳን ቃሉ ይፈጸማል አለ። ያ ቃል ምንድን ነው? ከሚጠቡትና ከሕፃናት አንደበት ምስጋናን አዘጋጀ እንደተባለው ሕፃናት ይዘምራሉ። ሕፃናት ዝም ቢሉ የቢታንያ ድንጋዮች ይዘምራሉ አለ። ክርስቶስ ተፈጥሮን ማዘዝ ይችላል አይችልም? ይችላል። ክብር ለአምላካችን ይሁን። ይችላል። ወደ ቤተ መቅደሱ ገባ። ቤተ መቅደሱን አጸዳ። ኅብረ ዝማሬን ተቀበለ። ብርሃን ያጡ ሁለት ሰዎችን ፈወሰ። ችግራቸውን አስወገደና ከኢየሩሳሌም ከተማ ወጥቶ ሄደ። ታሪኩ እዚህ ላይ ነው የሚያበቃው። ከዚህ እኔና እናንተ ምንድን ነው መማር ያለብን? ዋናው ነገር ወገኖች ምንድን ነው መማር ያለብን? የመጀመሪያው በዛሬው ዕለት ትንቢቱ የተፈጸመ መሆኑ። ምን አይነት ትንቢት ነበረ? በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንዲህ የሚል ትንቢት ነበረ። ለጽዮን ልጅ እንዲህ በሏት፣ በአህያይቱና በግልገሏ በውርንጭላይቱም ላይ ተቀምጦ ንጉሥ ወደ አንቺ ይመጣል በሏት ተብሎ ተነግሮ ነበረ። ስለዚህ ዘካርያስ ነቢዩ ካህኑ ዘካርያስ ሐሰተኛ ነቢይ ነው እንዳይባል ክርስቶስ ማረጋገጥ ትንቢቱን መፈጸም ስለነበረበት ከሺህ ዘመን በኋላ በኢየሩሳሌም በአህያ ውርንጭላ ላይ ተገኝቶ ክርስቶስ የዘካርያስን ትንቢት ፈጽሟል። ስለዚህ ዛሬ ምንድን ነው? ትንቢት የተፈጸመበት ቀን ነው። በሌላ መልኩ ደግሞ ሌላ ትንቢትም ነበረ። ምን የሚል ትንቢት? አዋቂዎች ዝም ቢሉ፣ ዘመዘምራን ዝም ቢሉ፣ ታዋቂ ሰዎች ዝም ቢሉ፣ ለሕፃናት አንደበትን የሰጠ አምላክ በሕፃናት በኩል ዝማሬን ይቀበላል። በሕፃናት በኩል
ይቀርብለታል የሚለው የታላቁ መዝሙረኛ የቅዱስ ዳዊት መዝሙርም ትንቢቱም በዛሬው ቀን የተፈጸመበት ቀን ነው ወገኖች። ስለዚህ ሆሳዕናን ስናከብር በመጀመሪያ መማር ያለብን ምንድን ነው ካላችሁ ትንቢቱ የተፈጸመበት ቀን ነው። እግዚአብሔር ለነቢያት የተናገሩትን ቀን እርግጥ መሆኑን ያረጋገጠበት ቀን መሆኑን መማር ይኖርብናል። በሌላ መልኩ የእግዚአብሔር ቤተሰቦች ዛሬ ምንድን ነው መማር ያለብን ካላችሁኝ ከእስራት ነፃ የወጣንበት የነፃነት ቀናችንን የምናስብበት ዕለት ነው። ምናልባት ቀድም ታስራ የነበረችው አህያይቱ ነች። የተፈታችሁም አህያይቱ ነች። ነገር ግን ስለ አህያ ልናወራ አይደለም የተነጋገርነው። የቆምነውም እሱ አይደለም ወገኖቼ። ለብዙ ዘመን የታሰረው ማን ነው? ረሳችሁት? ለብዙ ዘመን የታሰረው የሰው ልጅ ነው፣ አዳም ነው። በበደለው በደል የተነሳ ከነበረበት ስፍራ ለቋል። በበደለው በደል የተነሳ ከእግዚአብሔር ጋር የነበረው ግንኙነት ተቋርጧል። ስለዚህ አዳምና እግዚአብሔር ተለያይተዋል። በአዳም የተነሳ የሰው ልጅ ሁሉ ለኃጢአት እስረኛ፣ ለመርገም እስረኛ፣ ለሲኦል እስረኛ ሆኖ ኖሯል። ከዚህም የተነሳ ዳዊት ሲናገር ትዝ አይላችሁም? ፋኖ እኔከ ማርያም አድነኒ ወባልሐኒ እማይበዙ። ዳዊት የነበረበትን ሁኔታ በማየት ቀኝ ክንድህን ላክ አለ። አባቶቻችን ሊቃውንት ሲናገሩ ቀኝ ክንድ ማለት ኢየሱስ ክርስቶስ ነው። ነፃ የሚያወጣውን ግዞትን የሚሰብረውን አዳኙን ብርቱውን ክንድህን ኢየሱስ ክርስቶስን ላክ እያለ ዳዊት ሲናገር ነበረ። በሌላ መልኩ ደግሞ የነቢያት ራስ ተብሎ የሚጠራው ታላቁ ነቢይ ኢሳይያስ ደግሞ በ64ኛው ምዕራፉ ላይ ምነው ሰማዮችን ቀደምቶ፣ ምነው ተራሮች ቢናወጡ፣ እኛ ኃጢአት ሰራን፣ በሰራነው ኃጢአትና በመርገማችን የተነሳ እንደ ቅጠል ረገፍን። ስለዚህ አዳኝ ሆይ ጽድቃችንም እንደ መርገም ጨርቅ ተቆጥሯልና ናና አድነን እያሉ ብዙ ተናግረው ነበረ። ስለዚህ ወገኖቼ ነፃ አውጪው ክርስቶስ ወደ ምድራችን መጣ። ማንን ነፃ ሊያወጣ? እኛን የታሰርነው እኛን የወደቅነው ነፃ ሊያወጣ ከእስራት ሊፈታን የ5500 ዘመን ታሪካችንን ሊቀይርልን ከውድቀት ወደ መነሳት፣ ከእስራት ወደ ነፃነት፣ ከጉስቁልና ወደ ዘላለም ሕይወት ሊያሸጋግረን መምጣቱ የተነገረበት ነው። ስለዚህ የተፈታችሁ ለጊዜው አህያይቱ ብትሆንም የተፈታነው ግን እኛ ነን። ስለዚህ ዛሬ የመፈታት ቀን፣ ስለዚህ ዛሬ የነፃነት ቀን መሆኑን መማር መረዳት አለብን። ልጆች እዚህ አካባቢ ሕፃናት ተማሩ። ሌላው ሁለተኛው የእግዚአብሔር ቤተሰቦች በዛሬው ቀን ማወቅ ያለብን፣ በዛሬው ቀን መረዳት ያለብን ትልቁ ሦስተኛው ጉዳይ ዓላማውን የሳተው ቤተ መቅደስ የተስተካከለበት ቀን ነው። ምን አልኳችሁ? ዓላማውን የሳተው ቤተ መቅደስ ወደ ዓላማው የተመለሰበት፣ ወደ አገልግሎቱ የተመለሰበት ቀን ነው። የጸዳበት ቀን ነው ወገኖቼ። ምናልባት ቤተ መቅደስ ስላችሁ ይህንን በጋራ የምናውቀውን ሥጋ ወደሙ የምንቀበልበትን፣ የምንከብርበትን፣ እግዚአብሔርን በጋራ የምናመልክበትን ቤተ መቅደስን ብቻ ካሰባችሁ ተሳስታችሁ። እናንተ የመንፈስ ቅዱስ ቤተ መቅደስ ናችሁ የተባልነው። የማን ቤተ መቅደስ? የመንፈስ ቅዱስ ማደሪያዎች ናችሁ ተብለናል። ስለዚህ አማናዊው ቤተ መቅደስ ማነን ካላችሁ እኔና እናንተ ነን። እኔና እናንተ በትክክል ለተፈጠርንበት ዓላማ እየኖርን ነው።
በትክክል የኔና የእናንተ ልብ ለመንፈስ ቅዱስ ማደሪያ የሚመጥን ነው ወይ? የሥጋ ፍሬዎች ወገኖቼ ቤተ መቅደሳችንን አላበላሸውም ወይ? ዛሬ እኛ ልብ ውስጥ ያለው ምንድን ነው? ዛሬ በእኔና በእናንተ ሕይወት ውስጥ ያለው ምንድን ነው? በእውነት በግል ሕይወታችን እግዚአብሔር ከብሯል? በትዳራችን ውስጥ እግዚአብሔር ከብሯል? በአገልግሎታችን እግዚአብሔር ደስ ተሰኝቷል ወገኖቼ? አይመስለኝም። የመንፈስ ቅዱስ ቤተ መቅደስ እኛ ዛሬ ልክ አይደለንም። ዛሬ የሥጋ ፍሬ የተባለው ቅናቱ ያለው በእኛ ልብ ነው። ዘረኝነቱ ያለው በእኛ ልብ ነው። ዝሙቱ ያለው በእኛ ልብ ነው። ተንኮሉና መገፋፋቱ ያለው በእኛ ልብ ነው። ቤተ መቅደሱ ዓላማውን ስቷል። ልክ አይደል? ዓላማውን ስቷል። መንፈስ ቅዱስ እንዲያድርበት የተፈለገው ሰው፣ መንፈስ ቅዱስ እንዲጠልልበት የተመረጠው ሰው ወገኖቼ ዛሬ የመንፈስ ቅዱስ ማደሪያነቱ ቀርቷል። እያደረበት ያለው ክፋት ነው። እየዋለበት ያለው ተንኮል ነው። በእኛ ልብ ውስጥ ያለው እግዚአብሔር የማይከብርበት ሐሳብ ነው ወገኖቼ። ቤተ መቅደሳችን ሊጸዳ ይገባዋል አይገባው? የሚገባው ከሆነ ንስሐ ነው የሚያጸዳው ወገኖቼ። መጥረጊያ አይደለም፣ መወልወያ አይደለም፣ ሌላ ቴክኖሎጂ ያጸዳው። የቆሸሸውን ልባችን የሚጸዳው ይቅር ስንባባል ነው። ለእግዚአብሔር ብለን ይቅር ስንባባል፣ ትናንት የበደልነው ነገር ካለ ይቅርታ ስንጠይቅ፣ የቀማነው ካለ ስንመልስ፣ ያኔ ወገኖቼ ቤተ መቅደሱ ይጸዳል። ቤተ መቅደሱ የመጽዳት ቀን ስለሆነ ቤተ መቅደሳችንን አጽድተን ለመንፈስ ቅዱስ ማደሪያነት የሚመጥን እንድናደርገው አምላካችን እግዚአብሔር እሱ ይርዳል። ከዚህ መማር ያለብን ሦስተኛው ቤተ መቅደስ የሚስተካከልበት ቀን ነው ዛሬ። የመጨረሻው ኅብረ ዝማሬ የተደመጠበት ቀን። ምን አይነት ዝማሬ? ኅብረ ዝማሬ። ምን የሚል ዝማሬ ነው? አስታወሳችሁት? ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ ምንድን ነው? የተባረከ ነው። ደግሞ ሆሳዕና በአርያም ይሁን የሚል ሕፃናቱ፣ አዛውንቱ፣ ሽማግሌዎቹ፣ ወጣቶቹ በጋራ ሆነው በኢየሩሳሌም ጎዳናዎች ላይ ምስጋና ለሚገባው ለአምላካችን ምስጋና የቀረበበት በእውነትም ከሕፃናት አንደበት ለእግዚአብሔር የሚስማማ ኅብረ ዝማሬ ለእግዚአብሔር የተሰጠበት። ያ ብቻ አይደለም፣ የኢየሩሳሌም ድንጋዮች እንኳን ያለገሙበት ቀን ነው። አረ ክብር ለአምላካችን ይሁን። እኛም እናመስግነው። በኢየሩሳሌም ጎዳናዎች ክብር ለአምላካችን ይሁን የተባልከው ሆሳዕና በአርያም የተባልከው እግዚአብሔር አብን ወክለህ ወደ ምድራችን የመጣኸው በቀራንዮ ተገኝተህ ውርደታችንን የተዋረከው በቤተልሔም ተገኝተህ በበረት ውርደታችንን ለእኛ ያደረግከው አምላካችንና አባታችን ስም የተመሰገነ ይሁን። ስም የተመሰገነ ይሁን። ኅብረ ዝማሬ ለዚያ ነው ያንን የኢየሩሳሌምን ቤተ መቅደስ በአህያይቱና በውርንጭላይቱ ላይ ተጭኑ እየተዘመረ ዑደት አድርጎ ቤተ መቅደሱን አጽድቶ ከኢየሩሳሌም ከተማ ወጥቶ ስለነበር አባቶቻችን ይህንን ሥርዓት ለማስቀጠል ሲሉ ዛሬ ዑደተ ሆሳዕና በአራቱ ማዕዘን ወንጌል እየተነበበ ሊቃውንቱ ደግሞ ለዕለቱ የሚስማማውን ዝማሬ እያቀረቡ ያኔ በቤተ መቅደሱ ዑደት ያደረግከው ዝማሬን የተቀበልከው አምላካችን ሆይ እኛም በምዕራቡ ቆመን፣ እኛም በምስራቁ ሆነን፣ እኛም በሰሜንና በደቡብ ሆነን ምስጋና ለአንተ ይገባልና በዘንባባ ታጅበን እናመሰግንሃለን ብለነዋል። ምስጋናችንን አምላካችን ይቀበል። ስለዚህ ዛሬ ታሪኩ ምንድን ነው? ታሪኩን አይተናል። ከታሪኩ መማር ያለብን ምንድን ነው? የነፃነት ቀን መሆኑን። ደግሞም ያ ብቻ አይደለም። ሲቀጥል ደግሞ
ቤተ መቅደስ የተስተካከለበት ቀን መሆኑን ከሕፃናት እስከ አይሩግ ድረስ በጋራ ዝማሬ ለእግዚአብሔር የቀረበበትና ምስጋናው ተቀባይነት ያገኘበት ቀን መሆኑን ተማምረን የመጨረሻው የቤት ሥራ የሚሆነው ምን እናድርግ? ቤተ ክርስቲያን እንደዚህ ያማረባትን መቤት ነው። ሌሊት በማህሌቱ ጠዋት በቅዳሴው አሁን ደግሞ በቅዱስ ወንጌል አገልግሎት እንዲህ እየባረከችን ነው። ከመንፈሳዊ ማዕዱ ከመንፈሳዊ ገበታው እየመገበችን ነው ያለችው። የቤት ሥራ ይዘን መሄድ አለብን አይደል? መምህራን ለተማሪዎቻቸው አስተምረው ሲጨርሱ እቤታቸው የሚለማመዱት እቤታቸው ሰርተውት የሚመጡት የቤት ሥራ ይሰጣሉ። ስለዚህ ቤተ ክርስቲያንም ዛሬ የቤት ሥራንና እናንተ ትሰጣለች። ምን እናድርግ? በተማርነው ትምህርት ላይ ተነስተን እኔና እናንተ በግል ሕይወታችን፣ በትዳራችን፣ በሥራ ቦታችን፣ በማኅበራዊ ሕይወታችን ምን እናድርግ ብለን ስንነሳ ወገኖቼ የመጀመሪያው ነፃ የወጣን መሆናችንን ተገንዝበን ነፃ ላወጣን እግዚአብሔርን ነው። ሰምታችሁኛል? ነፃ የወጣን መሆናችንን ተገንዝበን ነፃ ላወጣን ለነፃ ውጫችን ለአምላካችን እንኖር። ምን ሆነን? ቀኖች ሆነን፣ ታዛዦች ሆነን በዚህ መልኩ እንኖር። ለመሆኑ ሐዋርያው ቅዱስ ጳውሎስ የተናገረውን ታስታውሳላችሁ? እነሆ ከዛሬ ቀን ጀምሮ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። እናንተ የማን ናችሁ ስንለው የገዣችሁ ናችሁ። የማን ናችሁ? የገዣችሁ ናችሁ። ጥያቄውን ወደ እኔና ወደ እናንተ ነው የምናመጣው። ለመሆኑ የኔና የእናንተ ዋጋ ስንት ነው? ዛሬ ስንት ነው? ምናልባት ዛሬ ይህን ድምፅ የምንሰማ ሰዎች ግራ ልንጋባ እንደምንችል አስባለሁ። ለምን ከተባለ ዛሬ ባለንበት ከተማ ሳይቀር የሰው ዋጋ ረክሷል። በድልድይ ስር እየወደቀ ያለው ሰው ነው። በየቦታው ደሙ የሚፈሰው ሰው ነው። የሚገፋው ሰው ነው። ለዚህ በየቦታው ለወደቀው በየቦታው ደሙ ለሚፈሰው እንደማይጠቅም ዕቃ ለተቆጠረው ለዚህ ሰው ዋጋ አውጡለት ብንባል ምናልባት በሰው ሰውኛ ካሰብነው ወገኖቼ ርካሽ ነው ልንል እንችላለን አይደል? ልንል እንችላለን። ግን እንደዚህ አይደለም። ሰው የረከሰው በሰው ዘንድ ነው። ሰው ደም የሚፈሰው በሰው ዘንድ ነው። የሰው ዋጋው ዛሬም ትናንትናም በቀጣይ ጊዜም በእግዚአብሔር ዘንድ ወገኖቼ ውድ ነው። ልክ ነኝ? ልክ ነው ወገኖቼ። የሰው ዋጋው በዓለም ላይ ያለ የከበረ ማዕድን አይደለም። የሰው ዋጋው በዓለም ላይ ያለ የብር አይነት አይደለም። የሰው ዋጋው በምድር ላይ የፈሰሰ የበግና የጊደር የሌላም ደም አይደለም ወገኖቼ። የሰው ዋጋው ምንድን ነው ካላችሁኝ፣ ቀራንዮ ላይ ከፍ ብሎ ስለ እኔና ስለ እናንተ ብሎ ወንጀለኛ ኃጢአተኛ ተብሎ የተገረፈው ኢየሱስ ክርስቶስ ነው። ክብር ለአምላካችን። እሱ ነው። አነሰባችሁ ቀሎባችኋል አይደል? አዎ ቀሎብናል። የእግዚአብሔር ቤተሰቡ ቀሎብን ይሆናል። ነገር ግን ዋጋችሁ ስንት ነው ስትባሉ ግራ እንዳንጋባ ዋጋዬ ቀራንዮ ላይ የፈሰሰው የክርስቶስ ደም ነው። ዋጋዬ ቀራንዮ ላይ የተቆረሰው የክርስቶስ ሥጋ ነው። በጥቅሉ ቀራንዮ ላይ የተደረገው የክርስቶስ ሥጋ የኔ ዋጋ ነው። ስለዚህ ዋጋ ተከፍሎልኛል። ዛሬ የተከፈለውን ዋጋ እያሰብኩ እያመሰገንኩ እኖራለሁ ብለን እንድንኖር አምላካችን እግዚአብሔር ይርዳል። ስለዚህ ምንድን ነው የቤት ሥራው ካላችሁኝ፣ ዋጋ የተከፈለልን ሰዎች መሆናችንን ተረድተን ዋጋ ለተከፈለለት ሰውነት እጆቻችንን ከስርቆት አንደበታችንን ከሐሜት ሌላውን አካላችንን ደግሞ ከዝሙት ጠብቀን
ልክ ነኝ አይደል? ሆሳዕና የዝማሬ ቀን ነው። ሆሳዕና የምስጋና ቀን ነው። ሆሳዕና የቤተ መቅደስ የጽዳት ቀን ነው። ሆሳዕና ትንቢት የተፈጸመበት ቀን ነው። ታዲያ የሆሳዕና ቀን ሆሳዕና ለዳዊት ልጅ ሆሳዕና በአርያም ቡሩክ ዘይመጽእ በስመ እግዚአብሔር ብሎ ያመሰገነ ሰው በዕለተ ዓርብ ደግሞ ስቅሎ ስቅሎ እያልን ሲናገሩ ሰምተናል። እንደዚህ አይነት አንደበት እንዳይኖረን ደግሞ አምላካችን እግዚአብሔር ይወዳል። የሆሳዕና ቀን የደገፈ የሆሳዕና ቀን የዘመረ የዕለተ ዓርብ ቀን ደግሞ የሚከዳ አንደበት፣ የሚሸሹ እግሮች፣ የሚገፋ እጆች እንዳይኖሩን አምላካችን እግዚአብሔር እሱ ይርዳል። በጌታ ስም የሚመጣ የተባረከ ነው በሚል ርዕስ ያስተማረን፣ ያረጋጋን፣ ያነጸን፣ ከጭንቀታችን ሁሉ የገላገለን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። አመስግኑ፣ ኧረ አመስግኑልን። ስለነበረን የትምህርት ጊዜ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። አመስግኑ ባካችሁ። ለመምህራችን ለመጋቤ ሐዲስ መምህር ሽፈራው